ሚያዝያ 2026 ዓለማችን የምታውቀው መካከለኛ ምስራቅ ለዘላለም አክትሞለታል። በቴህራን እምብርት የተሰነዘረው ጥቃት 70 ዓመት የፈጀውን ድራማ ወደ መጨረሻው ምዕራፍ አሸጋግሮታል። አያቶላ አሊ ኻሜኒ ተገደሉ። አሜሪካና እስራኤል ቀይ መስመሩን ጥሰው ገብተዋል። አሁን ጥያቄው ጦርነት ይነሳ ይሆን የሚለው አይደለም። ጥያቄው ከዚህ ጥፋት ማን ይተርፋል የሚለው ነው። ይህ ሁሉ እንዴት ሊሆን ቻለ? ይህንን የጥፋት ቀን የጠመቀው የ70 ዓመት ሚስጥር ምንድነው? ዛሬ እስከ ዛሬ የተደበቁትን እውነቶችና በ2026 ዓለምን ወደ ገደል የከተታትን ሴራ በዝርዝር እንፈተዋለን። ብዙ ሰዎች ሽኩቻው የጀመረው በ1979 ከአብዮቱ በኋላ ነው ብለው ያስባሉ። ግን ዋና መሰረቱ ያለው በ1953 ላይ ነው። ታሪኩ የሚጀምረው እንደ አውሮፓውያን አቆጣጠር በ1953 ነው። ያኔ አሜሪካና ኢራን የዛሬውን አይነት ደም የተቃቡ ሀገራቶች አልነበሩ። እንዲያውም አሜሪካ ለኢራን የዲሞክራሲ ተምሳሌት ተደርጋ ትታይ ነበር። ነገር ግን በአንድ ወቅት የተፈጠረ ስግብግብነት የሁለቱን ሀገራት ዕጣ ፈንታ ለዘላለም ቀየረ። መሐመድ ሞሳዲቅና የነዳጅ ጥያቄ። በ1951 መሐመድ ሞሳዲቅ የተባሉ ግዙፍ የህዝብ ድጋፍ ያላቸው ሰው የኢራን ጠቅላይ ሚኒስትር ሆኑ። ሞሳዲቅ አንድ ትልቅ ህልም ነበራቸው፣ የኢራን ነዳጅ ለኢራናውያን። ያን ጊዜ የኢራን ነዳጅ በብሪታንያ ቁጥጥር ስር በነበረው አንግሎ ኢራኒያን ኦይል ካምፓኒ ወይም የዛሬው BP እጅ ስር ነበር። ብሪታንያ ከኢራን ነዳጅ የምታገኘው ትርፍ ኢራን ራሷ ከምታገኘው በላይ ነበር። ሞሳዲቅ ይህን አልቀበልም አሉ። የሀገሪቱ የነዳጅ ሀብት ብሔራዊ ያደረጉት። እዚህ ጋር ነው መሳሪያዋ እንግሊዝ ስራዋን የሰራችው። ነዳጇ ሲነጠቅ ዝም ብላ አላየችም ነበር። ነገር ግን በወታደራዊ ኃይል መግባት ስላልቻለች አሜሪካን ሄዳ ኢራን ወደ ኮሚኒዝም ወይም ሶቪየት ህብረት እየተጠጋች ነው ብላ አታለለቻት። ያኔ የቀዝቃዛው ጦርነት ወቅት ስለነበር አሜሪካ ሰጋች። እዚህ ጋር ነው ኦፕሬሽን አያክስ የተወለደው። የአሜሪካው CIA እና የብሪታንያው M16 በጋራ በመሆን በታሪክ የመጀመሪያ የተባለውን በውጭ ኃይል የሚመራ መፈንቅለ መንግስት አቀዱ። ኦፕሬሽን አያክስ እንዴት ተከናወነ? ሴራው ልክ እንደ ሆሊውድ ፊልም ነበር። አንደኛ አማራጭ የነበረው ገንዘብ መበተን ነበር። CIA በወቅቱ የነበሩትን ጋዜጠኞችና የሃይማኖት መሪዎች በገንዘብ በመግዛት በሞሳዲቅ ላይ የጥላቻ ፕሮፓጋንዳ እንዲነዙ አደረገ። ሌላኛው ደግሞ ሁከት መፍጠር ነበር። በቴህራን ጎዳኖች ላይ ሰዎችን በገንዘብ በመቅጠር ሰው ሰራሽ ረብሻና አመጽ እንዲነሳ ተደረገ። ሶስተኛው ደግሞ መፈንቅለ መንግስቱ ነበር። በመጨረሻ ነሐሴ 19 ቀን 1953 የኢራን ጦር በሞሳዲቅ ቤት ላይ ጥቃት ሰነዘረ። ሞሳዲቅ ታሰሩ። ለብሪታንያና ለአሜሪካ ታማኝ የሆኑት ሻህ መሐመድ ሬዛ ፓህላቪ ሙሉ ስልጣን ተሰጣቸው። ይህ ክስተት በኢራናውያን ልብ ውስጥ ትልቅ ቁስል ጥሎ አለፈ። ዲሞክራሲያዊ በሆነ መንገድ የተመረጡት መሪያቸው በአሜሪካ ሲወርዱ ማየታቸው አሜሪካ የዲሞክራሲ ጠላት ናት የሚል አስተሳሰብ እንዲሰርጽ አደረገ። ለሚቀጥሉት 25 ዓመታት ሻህ በብረት መዳፍ ኢራንን ሲገዙ ህዝብ ውስጥ ያለው ቁጣ እየገነፈለ መጣ። ይህ ቁጣ ነው ከ25 ዓመት በኋላ በ1979 ፈንድቶ አሜሪካን ከኢራን ጣር አድርጎ ያስወጣት። 25ቱ የጸጥታ ዓመታት ከ1953 መፈንቅለ መንግስት በኋላ ለሚቀጥሉት 25 ዓመታት ኢራን በአይን ሲታይ ሰላማዊና ዘመናዊ ትመስል ነበር። ነገር ግን ከላይ የሚታየው አንጸባራቂ ገጽታ በስተጀርባ አንድ ትልቅ እሳተ ገሞራ እየተቀጣጠለ ነበር። ሻህ መሐመድ ሬዛ ፓህላቪ ሀገሪቱን የአሜሪካ ቁራጭ ለማድረግ የሄዱበት ርቀት ለዛሬው ጠላትነት መሰረት የጣለ ነበር። ሌላው ደግሞ ነጩ አብዮት ነበር። ሻህ ኢራንን እንደ አውሮፓ ሀገራት ለማዘመን ነጩ አብዮት የተባለ ፕሮጀክት ጀመሩ። ትምህርት ቤቶችን ገነቡ፣ ሴቶች የመምረጥ መብት አገኙ፣ ኢንዱስትሪዎች ተስፋፉ። ነገር ግን አንድ ትልቅ ስህተት ተሰራ። ይህ ለውጥ የኢራንን ጥንታዊ ባህልና የሃይማኖት እሴቶችን ያላገናዘበ ነበር። ለብዙ ኢራናውያን ይህ ዘመናዊነት ሳይሆን አሜሪካዊነት ወይም ዌስተርናይዜሽን ነበር። አሜሪካ ይህን ለውጥ በገንዘብና በባለሙያ ትደግፍ ነበር። ይህም ህዝቡ ሻህን እንደ አሜሪካ ተላላኪ እንዳያቸው አደረገ። ሌላኛው ደግሞ የሳቫክ ጭካኔ አገዛዝ ነው። ሻህ ስልጣናቸውን ለማስጠበቅ ሳቫክ የተባለ አስፈሪ የደህንነት መስሪያ ቤት አቋቋሙ። ይህ መስሪያ ቤት የሰለጠነው በCIA እና በእስራኤሉ ሞሳድ ነበር። ለምሳሌ ማንኛውም በሻህ አገዛዝ ወይም በአሜሪካ ጣልቃ ገብነት ላይ ቅሬታ ያለው ሰው በሌሊት ታፍኖ ይወሰዳል። ማሰቃየት፣ ግድያ እና መሰወር የዕለት ተዕለት ተግባር ሆኑ። ህዝቡ አሜሪካ ነጻነት ትሰጣለች ብላ አምባገነን መሪ ላይ ጫነችን ብሎ ማማረር ጀመረ። ሌላ ደግሞ 1500 ዓመታት የንግስና በዓል ነው። በ1971 ሻህ የፋርስ መንግስት 2500ኛ ዓመት የምስረታ በዓል በታላቅ ድምቀት አከበሩ። ለአንድ ሳምንት የሚቆይ ግብዣ፣ ከፓሪስ በሺህ ኪሎ ሜትር የሚቆጠር ተጉዞ የመጣ ምግብ፣ እጅ ጉድ የሆኑ ወይኖችና የዓለም መሪዎች ተገኝተው ነበር። በዓሉ $100 ሚሊዮን በላይ ፈጅቷል ተብሎ ይታመናል።
ይህ ሆኖ ግን አብዛኛው የኢራን ህዝብ በድህነት ውስጥ እያለ ነበር። ይህ ግብዣ ለህዝቡ ትልቅ ንቀት ሆነ። ሌላኛው ደግሞ በእነዚህ ዓመታት ውስጥ ከ50 ሺህ በላይ አሜሪካውያን ባለሙያዎች፣ ወታደሮችና ቤተሰቦቻቸው በኢራን ይኖሩ ነበር። የበላይነት ስሜትም ይሰማቸው ነበር። አሜሪካውያኑ በኢራን ህግ የማይጠየቁበት ወይም ኢሚዩኒቲ መብት ተሰጥቷቸው ነበር። አንድ አሜሪካዊ ኢራናዊ በመኪና ቢገጭ እንኳን በኢራን ፍርድ ቤት አይከሰስም ነበር። ይህ እኛ በሀገራችን ባሪያ ሆንን የሚል ስሜት በህዝቡ ውስጥ እንዲፈጠር አደረገ። በ1978 መጨረሻ ላይ ቁጣው ጣሪያ ደረሰ። ሻህም ሆኑ ደጋፊያቸው አሜሪካ ያላስተዋሉት ነገር ቢኖር ይህ በ25 ዓመታት ውስጥ የተከማቸ ጥላቻ በአንድ የታሪክ ክስተት ብቻ ሊፈነዳ መዘጋጀቱ ነበር። አብዮቱ በአንድ ጀንበር አልተነሳም። በ25 ዓመታት ውስጥ የተጠራቀመው ቁጣ በ1970ዎቹ መጨረሻ ላይ ወደ ተግባር ተቀየረ። አብዮቱ እንዲነሳ ያደረጉት 3 ዋና ዋና ኃይሎች ነበሩ። የሃይማኖት መሪዎች፣ የዩኒቨርሲቲ ተማሪዎችና የኢኮኖሚ ሁኔታ ያማረራቸው ነጋዴዎች። ቆይ እዚህ ጋር የዩኒቨርሲቲ ተማሪዎች ስል ትዝ ያላችሁ ነገር የለም? ወደ ታሪካችን ስንመለስ እዚህ ጋር ነው ታላቁ ሩሆላህ ሙሳቪ ኾሜኒ የመጡት። አብዮቱን የመሩት ሰው ስማቸው ሩሆላህ ሙሳቪ ኾሜኒ ይባላል። አያቶላ የሚለው ቃል በሺዓ እስልምና ውስጥ ከፍተኛ የሃይማኖት ዕውቀት ደረጃ የደረሱ ሰዎች የሚሰጥ ማዕረግ ነው። ኾሜኒ ለኢራን ህዝብ ተራ ፖለቲከኛ አልነበሩም። እንደ ቅዱስና እንደ ነፃ አውጪ ነበር የሚታዩት። ጥር 1978 የመጀመሪያው ሰላማዊ ሰልፍ። አብዮቱ በይፋ የፈነዳው በአንድ ጋዜጣ ላይ በወጣ ጽሑፍ ነው። በሻህ ትዕዛዝ ወጣ ተብሎ በሚታመን አንድ ጽሑፍ ላይ አያቶላ ኾሜኒን የሚሳደብ መረጃ ወጣ። ውጤቱም በኢራን የሃይማኖት ከተማ በሆነችው ቁም ተማሪዎች ተቃውሞ ወጡ። ወታደሮች በተማሪዎቹ ላይ ጥይት ተኩሰው ብዙዎችን ገደሉ። ይህ የግድያ ዜና በመላ ሀገሪቱ ሲሰማ ተቃውሞው እንደ ሰደድ እሳት ተቀጣጠለ። ሌላኛው የ40 ቀናት የለቅሶ ዑደት ነው። በኢራን ባህል አንድ ሰው ሲሞት ለ40ኛው ቀን የለቅሶ ስነ ስርዓት ይደረጋል። ኢራናውያን ያንን ባህል ለአብዮቱ ተጠቀሙበት። ምሳሌ በጥር ወር የሞቱትን ተማሪዎች ለማሰብ በየካቲት ወር ህዝቡ ለቅሶ ወጣ። በዚያም ለቅሶ ላይ ደግሞ ወታደሮች ተኩሰው ሰዎችን ይገላሉ። ከዚያም ኢራን የሞቱትን ለማሰብ ከ40 ቀን በኋላ በሚሊዮን የሚቆጠር ህዝብ በአደባባይ ይወጣል። ይህ ዑደት ሻህንና ወታደሮቻቸውን አቅም አሳጣቸው። መስከረም 1978 ላይ በቴህራን ዣሊያ ስኩዌር ላይ በሚሊዮን የሚቆጠሩ ሰዎች ወጡ። ሻህ ወታደራዊ አዋጅ አውጀው ነበር። ወታደሮቹ ያለምንም ማስጠንቀቂያ በሰልፈኛው ላይ ተኩስ ከፈቱ። በመቶዎች አንዳንዶች ሺዎች ይላሉ ሰዎች በአንድ ቀን ተገደሉ። ይህ ቀን ጥቁር አርብ ተባለ። ከዚህ በኋላ ህዝቡ ከሻህ ጋር መደራደር እንደማይፈልግ አረጋገጠ። ጥር 1979 ላይ ሻህ መሐመድ ሬዛ ፓህላቪ ሁኔታው ከአቅማቸው በላይ ሲሆን ሀገሪቱን ጥለው ኮበለሉ። ከሁለት ሳምንት በኋላ አያቶላ ኾሜኒ ከ15 ዓመት ስደት በኋላ በድል አድራጊነት ወደ ቴህራን ተመለሱ። በቴህራን አየር ማረፊያ ከ6 ሚሊዮን በላይ ህዝብ ኾሜኒን ለመቀበል ወጥቶ ነበር። ይህ ቀን የኢራን የ2500 ዓመት የንግስና ታሪክ አክትሞ የኢስላማዊ ሪፐብሊክ ምስረታ የጀመረበት ቀን ነበር። የካቲት 1979 አብዮቱ በድል ተጠናቀቀ። ነገር ግን እውነተኛው ቁም ነገር የጀመረው ከ9 ወራት በኋላ ነው። ኢራናውያን በ25 ዓመታት ውስጥ በደረሰባቸው በደል አሜሪካን ለመበቀል ምቹ አጋጣሚ ይፈልጉ ነበር። ያ አጋጣሚ ደግሞ ጥቅምት ወር ላይ መጣ። ከኢራን የኮበለሉት ሻህ መሐመድ ሬዛ ፓህላቪ በካንሰር ታመው ነበር። አሜሪካ ለሕክምና ወደ ሀገሯ እንዲገቡ ፈቀደችላቸው። ይህ ዜና ቴህራን ሲሰማ ህዝቡ ክፉኛ ተቆጣ። አሜሪካ በድጋሚ መፈንቅለ መንግስት አድርጋ ሻህን ወደ ስልጣን ልትመልስ እያሴረች ነው የሚል ስጋት ነገሰ። ኢራናውያንም ሻህ ተላልፈው እንዲሰጡ ጠየቁ። አሜሪካ ግን አልተቀበለችም። ህዳር 4 1979 በጠዋት ሰዓት የኢማሙ ተከታይ ሙስሊም ተማሪዎች የተባሉ በሺህ የሚቆጠሩ ወጣቶች ቴህራን የሚገኘውን የአሜሪካ ኤምባሲ ከበቡት። ተማሪዎቹ የኤምባሲውን አጥር ሰብረው ገቡ። በውስጡ የነበሩትን የአሜሪካ ዲፕሎማቶችና ወታደሮች አስለቃሽ ጭስ ቢጠቀሙም ህዝቡን መመከት አልቻሉም። ብዙም ሳይቆይ 66 አሜሪካውያን በኢራን ተማሪዎች እጅ ታገቱ። ታጋቾቹ ለ444 ቀናት በኢራን እጅ ቆዩ። ታጋቾቹ አይናቸው ታስሮ በቴሌቪዥን መስኮት እንዲታዩ ተደረገ። ይህ በአሜሪካ ታሪክ እጅግ ትልቅ ውርደት ነበር። አሜሪካ ታጋቾቹን ለማስለቀቅ ኦፕሬሽን ኤግል ክላው የተባለ ወታደራዊ ሙከራ አደረገች። ነገር ግን በበረሃው አውሎ ንፋስ ምክንያት ሄሊኮፕተሮቿ ተጋጭተው 8 ወታደሮቿ ሳይዋጉ ሞቱ። ይህ ውድቀት የአሜሪካን ክብል የበለጠ መሬት ላይ ጣለው። በዚህ ወቅት ነበር አያቶላ ኾሜኒ አሜሪካን ታላቁ ሰይጣን በማለት የፈረጃት።
አሜሪካን በበኩሏ ከኢራን የነበራትን ማንኛውም ግንኙነት አቋረጠች። የኢራን ቢሊዮን ዶላር ገንዘብ በባንኮቿ አገደች። ታጋቾቹ በመጨረሻ ጥር 1981 ተለቀቁ። ነገር ግን የሁለቱ ሀገራት ወዳጅነት ለዘላለም አከተመ። ዛሬ ድረስ አሜሪካ ኢራንን የምታየው ሕግ የማይገዛው ስርዓት አድርጋ ሲሆን ኢራን አሜሪካን አምባገነንና ሴረኛ አድርጋ እንድታይ ያደረጋት ይህ ክስተት ነው። አሁን የጥላቸው ግንብ ተጠናቀቀ። ከዚህ በኋላ ያለው ነገሮች ወደ ጦርነትና ወደ ኒውክሌር ሽኩቻ ነው የገቡት። የታጋቾቹ ቀውስ አሜሪካን ክፉኛ አቁስሏታል። ይህ ቁስሏን ለመበቀል ደግሞ ብዙም አልቆየችም። በ1980 ጎረቤት ሀገር ኢራቅ በሳዳም ሁሴን መሪነት ኢራንን ወረረች። ይህ ጦርነት ለኢራን የህልውና ዘመቻ ሲሆን ለአሜሪካ ግን ጠላትን በጠላት የምትመታበት ወሳኝ አጋጣሚ ነበረ። ምንም እንኳን አሜሪካ በይፋ ገለልተኛ ነኝ ብትልም በድብቅ ግን ለኢራቅ ትልቅ ድጋፍ ታደርግ ነበረ። ለምሳሌ አሜሪካ ለሳዳም ሁሴን የኢራንን ወታደሮች የት እንዳሉ የሚጠቁም የሳተላይት መረጃ ትሰጥ ነበር። ከዚህም በላይ ለጦርነቱ የሚሆን በቢሊዮን ዶላሮች የሚቆጠር ብድርና የጦር መሳሪያዎችን አቅርባለች። አስደንጋጭ እውነታ ደግሞ ኢራቅ በኢራን ወታደሮች ላይ ኬሚካላዊ መሳሪያ ስትጠቀም አሜሪካ እያወቀች ዝምታ መረጠች። ይሄ ለኢራናውያን አሜሪካ ከሰው ልጅ ህይወት ይልቅ የፖለቲካ ጥቅሟን ታስቀድማለች የሚለውን እምነት አጸናላቸው። ሌላኛው ደግሞ የኢራን ኮንትራ ቅሌት ነው። ነገሩን ይበልጥ ግራ ከሚያጋባው ነገር እዚህ ጋር ነው። አሜሪካ በአንድ በኩል ኢራቅን እየረዳች በሌላ በኩል ደግሞ በድብቅ ለኢራን የጦር መሳሪያ ትሸጥ ነበረ። ለምን? በሊባኖስ የታገቱት አሜሪካውያንን ለማስለቀቅና ያገኘችውን ገንዘብ ደግሞ በኒካራግ ለሚገኙ አማጽያን ለመስጠት። ይህ ጉድ በዓለም አቀፍ ሚዲያ ሲጋለጥ የአሜሪካ መንግስት ትልቅ ቅሌት ውስጥ ወደቀ። ጦርነቱ ሊያበቃ አካባቢ በ1988 አንድ ዘግናኝ ክስተት ተፈጠረ። ዩኤስኤስ ቪንሰንስ የተባለች አሜሪካ ጦር መርከብ የኢራን የጦር አይሮፕላን መስሎኝ ነው በማለት 200 ንጹሃን ዜጎች የነበሩበትን የኢራን ሲቪል አይሮፕላን መታጣለች። ህፃናትን ጨምሮ ሁሉም ተሳፋሪዎች ሞቱ። አሜሪካ ስህተት ነው ብትልም ይፋዊ ይቅርታ አልጠየቀችም። ይህ ክስተት በኢራን የታሪክ መጽሐፍት ውስጥ አሁንም ድረስ እንደ መንግስታዊ ሽብር ነው። ከ8 ዓመት ጦርነት በኋላ ከ1 ሚሊዮን በላይ ሰዎች ሞተው ጦርነቱ ያላሸናፊ ተጠናቀቀ። ኢራን ግን አንድ ትልቅ ትምህርት ወሰደች። አሜሪካን ፈጽሞ ማመን አትችልም። ከዚህ በኋላ ነበር ኢራን የራሷን የጦር መሳሪያ ማምረትና የኒውክሌር ፕሮግራሟን ማጠናከር የጀመረችው። ከ1990ዎቹ በኋላ ያለው ጊዜ አሜሪካና ኢራን በአይነ ቁራኛ የሚታዩበት ብቻ ሳይሆን ለዛሬው የ2026 ታላቅ ጦርነት መሰረት የተጣለበት ወቅት ነው። ይህ ጉዞ በሴራ በቴክኖሎጂና በደም የተሞላ ነው። አሜሪካ በ1990ዎቹ ዱዋል ኮንቴይንመንት የተባለ ፖሊሲ ያወጣች። ዓላማዋ ኢራንንም ሆነ ኢራቅን በኢኮኖሚም ሆነ በወታደራዊ አቅም ደካማ ማድረግ ነበረ። ኢራን በዚህ ወቅት ነበር የመከላከያ መስመሯን ከድንበር ውጪ ለማስፋት የወሰነችው። በሊባኖስ ሂዝቦላን፣ በጋዛ ሐማስን ማጠናከር የጀመረችው አሜሪካን ከሩቅ ለመምታት ነው። በሌላ በኩል አሜሪካ ኢራቅን ስትወር ለኢራን ከፍተኛ እድል ተፈጠረ። አሜሪካ ኢራቅን ስትወር የኢራን ቀንደኛ ጠላት የነበረው ሳዳም ሁሴን ተወገደ። ይህ ለኢራን ትልቅ ስጦታ ነበረ። ኢራን በኢራቅ ውስጥ ሰርጎ በመግባት የራሷን ደጋፊ ሚሊሻዎች አቋቋመች። አሜሪካ ኢራቅን ዲሞክራሲያዊ ላድርግ ስትል ኢራን ግን የራሷ ደጋፊ ያደረገቻት። ይህ ለአሜሪካ ትልቅ ስጋት ሆነ። የጥላው ጦርነት ከ2010 በኋላ እስራኤልና ኢራን ፊት ለፊት መጋጠም ጀመሩ። አሜሪካና እስራኤል ስታንሴት በተባለ ቫይረስ የኢራንን የኒውክሌር ማሽኖች አሽመደመዱ። እስራኤል በቴህራን እምብርት የኢራን ዋና የኒውክሌር ሳይንቲስት ሞህሴን ፍክሪዛዴህ በሮቦት መትረየስ ገደለች። ኢራንም ጊዜውን ጠብቄ ይበቀላለሁ በማለት ዛተች። ሌላ ደግሞ የኒውክሌር ስምምነት ነው። በፕሬዝዳንት ኦባማ ዘመን ረጅም ድርድር ተካሂዶ የኒውክሌር ስምምነት ተፈረመ። ስምምነቱም ኢራን የኒውክሌር ቦምብ ባለመስራት ተስማማች። አሜሪካ ደግሞ የጣለችባትን የኢኮኖሚ ማዕቀብ ልታነሳ ቃል ገባች። ለጥቂት ዓመታትም ዓለም ሰላም ያገኘ መሰለ። ነገር ግን በ2018 አነጋጋሪውና ሐሳቡ የማይታወቀው ዶናልድ ጄ ትራምፕ ወደ ስልጣን መጣ። በ2018 ፕሬዝዳንት ትራምፕ ይህ ስምምነት መጥፎ ነው በማለት አሜሪካን አስወጡ። ማክሲመም ፕሬሸር ወይም ከፍተኛ ጫና የተባለ ፖሊሲ በመከተል በኢራን ላይ ታሪክ አይቶት የማያውቀውን ማዕቀብ ጫኑ። ለምሳሌ የኢራን ነዳጅ እንዳይሸጥ ተከለከለ፣ የባንክ ግንኙነቶች ተቋረጡ። ይህ እርምጃ የኢራንን ኢኮኖሚ ክፉኛ ቢጎዳውም ኢራን ግን ወደ ድርድር ጠረጴዛ ከመመለስ ይልቅ ወደ ማጥቃት ገፋፋት። ሽኩቻው ወደ ጦርነት የተቃረበው እዚህ ጋር ነው። አሜሪካ በባግዳድ አየር ማረፊያ የኢራን ሁለተኛውን ጠንካራ ሰው የሚባሉትን ጄኔራል ቃሲም ሱሌይማኒን በድሮን ጥቃት ገደለች። ለምን ስንል አሜሪካ ሱሌይማኒ በመካከለኛው ምስራቅ ለሚደረጉ የአሜሪካ ተቃዋሚ ጥቃቶች ዋናው አቀነባባሪ ናቸው ስለምትል ነው። ኢራን ወዲያውኑ ኢራቅ በሚገኝ የአሜሪካ የጦር ሰፈር ላይ በሚሳኤል ናዳ ወረደች።
ዓለም ሶስተኛው የዓለም ጦርነት ሊነሳሉ ብላ የተሸበረችበት ወቅት ነበረ። ታሪክ ተቀየረ። የካቲት 28 ቀን 2026 ዓለም ፈጽሞ የማትረሳው ቀን ሆነ። ለ36 ዓመታት ኢራንን ሲገዙ የነበሩት አያቶላህ አሊ ኻሜኒ በአሜሪካና በእስራኤል ጥምር የአየር ጥቃት በቴህራን በሚገኘው መኖሪያቸው ተገደሉ። ይህ ጥቃት ኦፕሬሽን ዳዊት ይባላል። የተፈጸመው እጅግ ዘመናዊ በሆነ የደህንነት መረብ ነው። ሞሳድና ሲአይኤ ለዓመታት የቴህራንን የትራፊክ ካሜራዎችና የደህንነት ሰራተኞች በመሰለል መሪው ያሉበትን ትክክለኛ ሰዓት አረጋገጡ። ውጤቱም በደቂቃዎች ውስጥ ቴህራንን ያስጠቀለለ ኃይለኛ ፍንዳታ ሆነ። የኻሜኒን ሞት ተከትሎ የኢራን ከፍተኛ ምክር ቤት ልጃቸውን ሞጅተባ ኻሜኒን አዲሱ የበላይ መሪ ወይም ሱፕሪም ሊደር አድርጎ መርጧቸዋል። አሁን ኢራን በቁጭትና በበቀል ተሞርታለች። ሂዝቦላህ ከሰሜን፣ ሐማስ ከደቡብ እና የኢራን ሚሳኤሎች ከመሃል እስራኤልን እያናወጧት ነው። የአይረን ዶም መከላከያ በቁጥር በዝተው በሚመጡ ሚሳኤሎች ተጨናንቋል። የኢራን ደጋፊ ሁቲዎች የአሜሪካን የጦር መርከቦች በድሮን እያጠቁ ነው። የዓለም የንግድ መስመር ሙሉ ለሙሉ ተዘግቷል። የአሜሪካና የእስራኤል ቦምብ ጣይ አውሮፕላኖች የኢራንን ወታደራዊ ይዞታዎች እየደበደቡ ነው። ኢራን የሆርሙዝ ባህር በርን ዘግታለች። የዓለም ነዳጅ 40% የሚጓጓዝበት መስመር ተቋረጠ። በ2026 ታሪክ አይቶት በማያውቀው ሁኔታ የነዳጅ ዋጋ በአንድ ሌሊት በ3 እጥፍ ጨመረ። አውሮፓና እስያ በጨለማ ውስጥ ወድቀዋል። ታሪክ ራሱን ይደግማል ይባላል። በ1953 በሴራ የተዘራው ዘር በ1979 በአብዮት አብቦ ዛሬ በ2026 መላውን ዓለም ወደማይመጣበት አዘቅት ውስጥ ከቷታል። የአያቶላህ አሊ ኻሜኒ መገደል የአንድ ዘመን ማብቂያ ሊሆን ይችላል። ነገር ግን የከፋ መቅሰፍት መጀመሪያ እንዳልሆነ ማን ያውቃል? አሁን ዓለማችን የምትገኘው ቀጭን መስመር ላይ ነው። በአንድ በኩል የበቀል ናፍቆት፣ በሌላ በኩል ደግሞ የኒውክሌር ስጋት። ሚያዝያ 2026 ለሰው ልጅ የታሪክ መጽሐፍ የመጨረሻው ገጽ ይሆን ብላችሁ ታስባላችሁ ወይስ አዲስና አስፈሪ ምዕራፍ? እናንተ ምን ታስባላችሁ? ይህ ጦርነት በአሸናፊነት ይጠናቀቃል ወይስ ዓለምን ወደ ሶስተኛው የዓለም ጦርነት ይከታታል? አስተያየታችሁን ኮሜንት ላይ አስፍሩ። ለተጨማሪ ወቅታዊና ታሪካዊ ትንተናዎች ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቸር ሰንብቱ። አቦር ነበርኩ።